ሰላም ቆንጆና የሚያብረቀርቅ ፈገግታ እንዲኖረው ፈልገው የጥርስ ህክምና ቤቶች የሚጠይቁት ዋጋ አስፈርቶታል ወይስ የተለያዩ የጥርስ ሳሙናዎችን ሞክረው ለውጥ አላገኙ? ዛሬ ለየት ያለ መፍትሄ ይዤላችሁ መጥቻለሁ። በቤት ውስጥ በሚገኙ ቀላል ነገሮች ብቻ ጥርሳችሁን በሳምንት ውስጥ ነጭ የሚያደርጉ አስገራሚ ሚስጥሮችን አሳያችኋለሁ። ፈገግታ የሰው ልጅ የመጀመሪያ መገለጫና ውበቱ ነው። ነገር ግን የብዙዎቻችን ጥርስ ወደ ቢጫነት ተቀይሯል። ለጥርስ ቀለም መቀየር ብዙ ምክንያቶች አስተዋጽኦ ያደርጋሉ። ጥቂቶቹን ለመግለጽ ያክል ምግብና መጠጦች እንደ ቡና፣ ሻይ፣ ቀይ ወይን ያሉ መጠጦች በጊዜ ሂደት ጥርሳችንን ሊበክሉ ይችላሉ። በትንባሆ ምርቶች ውስጥ የሚገኘው ኒኮቲን ጥርሳችን ወደ ቢጫ ይቀይራል። በቂ ያልሆነ የጥርስ ንጽህና አጠባበቅ ሲኖር የተለያዩ የምንመገባቸውና የምንጠጣቸው ነገሮች ቀስ በቀስ ጥርሳችን ላይ በመከማቸት ጥርሳችን ቢጫ ሆኖ እንዲታይ ያደርጋሉ። ታዲያ ዛሬ ቢጫ የሆነን ጥርስ እንዴት በቤት ውስጥ በምናገኘው ነገር ማንጻት እንችላለን የሚለውን እንመልከት። ቤኪንግ ሶዳና ሎሚ። አንድ ሻይ ማንኪያ ቤኪንግ ሶዳና ጥቂት የሎሚ ጭማቂ ቀላቅሎ እንደ ጥርስ ሳሙና እስኪሆን ማዋሃድ። በብሩሽ በጥንቃቄ ለ3 ደቂቃ ብቻ መቦረሽ። ከ3 ደቂቃ በላይ ማቆየት የለብንም። ቤኪንግ ሶዳ በጥርስ ላይ ያሉ ቆሻሻን የመፋቅ ብቃት አለው። ሎሚ ደግሞ እንደ ተፈጥሯዊ ነጭ ማድረጊያ ያገለግላል። በዘይት መግመጥሞጥ። ይህ ጥንታዊ የህንድ የህክምና ዘዴ ነው። አንድ የሾርባ ማንኪያ የኮኮናት ዘይት ጠዋት በባዶ ሆድ ዘይቱን አፉ ውስጥ አድርጎ ለ15 ደቂቃ መግሞጥሞጥ። ይህ ዘዴ በአፍ ውስጥ ያሉ መጥፎ ባክቴሪያዎችን በመግደል የጥርስ ንጽህናን ከመጠበቅ በላይ መበስበስን፣ ድድ መድማትንና የአፍ ጠረንን ያስተካክላል። የሙዝ ልጣጭ። የሙዝ ልጣጭ የውስጠኛውን ክፍል በመጠቀም ለ2 ደቂቃ ጥርስን ማሸት፣ ከዚያም ከ5 እስከ 10 ደቂቃ ሳይታጠቡ ማቆየት። ሙዝ በውስጡ ማግኔዥየምና ፖታሲየም ማዕድናትን ይዟል። እነዚህ ማዕድናት ወደ ጥርስ ውስጥ በመግባት የጥርሳችንን ንጣት ይጨምራሉ። ከሰልን መጠቀም። የከሰል ዱቄት አዘጋጅቶ ብሩሹን በዱቄቱ ውስጥ ነክሮ ለ2 ደቂቃ መቦረሽ። ከ2 ደቂቃ በኋላ በንጹህ ውሃ በደንብ መታጠብ። ከሰል ጥርስ ላይ ያሉ ቆሻሾችን በማጠብ ነጭ እንዲሆን ያደርጋል። የአፍ ጠረንን ያስወግዳል፣ ባክቴሪያዎችንም ያጠፋል። በየቀኑና በየሳምንቱ ልምድ ሊሆንብን የሚገቡ የጥርስ አጠባበቅ ሁኔታዎች። ከእያንዳንዱ ምግብ በኋላ አፍን በውሃ መታጠብ ግዴታ ነው። በተለይ ጥርስን የሚያበላሹ ነገሮችን ከተጠቀሙ በኋላ። የጥርስ ብሩሽን በየ3 ወሩ መቀየር። እንደ ካሮት፣ ፖም፣ ሙዝ የመሳሰሉ ፍራፍሬዎችን መመገብ ጥርሶ በራሱ ጊዜ እንዲጸዳና በሽታ እንዲከላከል ያደርጋል። ለዛሬ የነበረን መረጃ ይህን ይመስላል። የትኛው ዘዴ ይበልጥ እንደጠቀማችሁ ኮሜንት ላይ አሳውቁ። ቪዲዮውን ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።